ወዳጆች እንግዲህ ዛሬ ከሰዓት ጋዜጣዊ መግለጫችንን እንጀምር። ዛሬ ከናንተ ጋር በመሆናችን ደስተኞች ነን። የውስጥ የመገናኛ ብዙሃን ከውጪ ተመራጩን ፕሬዝዳንታችንን ጥያቄዎች ለመጠየቅ እድል ይኖራቸዋል። ከዚያ በፊት ዛሬ ስለተከሰቱ አንዳንድ ነገሮች አጭር ማብራሪያ ይኖረናል። ከዚያ በኋላ ደግሞ ወደኔ ጥያቄዎችን መጠየቅ ትችላላችሁ። በነገራችን ላይ ተመራጩ ፕሬዝዳንታችን በጥቂት ደቂቃዎች ውስጥ እኛ ጋር እንደሚሆኑ እንጠብቃለን። ፓስተር ኮለርን ትጠይቃላችሁ። ዛሬ ጠዋት በፓስተር ብራድሾው ድንቅ የሆነ የማለዳ አምልኮ ነበረን። መጽሐፍ ቅዱስ የእግዚአብሔር በመንፈስ የተመራ መጽሐፍ መሆኑን የሚያረጋግጥ። በነገራችን ላይ አድቬንቲስቶች ከሆናችሁ ታውቃላችሁ፣ መጽሐፍ ቅዱስን እጅግ በጣም ትልቅ ቦታ እንሰጠዋለን። ከእግዚአብሔር የመጣ መገለጥ ትልቁ ምንጫችን አድርገን እንወስዳለን። በመቀጠል ፓስተር ቴድ ዊልሰን ለታዳሚዎች በ2015 ድምጽ በተሰጠበት ሰነድና ድረገጽ ላይ ባለው መሃል ያለውን ልዩነት ከ10 ዓመት በኋላ ያየነውን ማለት ነው በተመለከተ መግለጫ ሰጥተዋል። አሁን ላይ ድረገጽ ላይ ያለው ያ አቋም ድምጽ የተሰጠበት ሳይሆን ከዛ በፊት የነበረ ስለሆነ እንዲነሳ ታስቧል፣ ተወስኗል። ከዚያም አንድ የአጀንዳ ሐሳብ ለውይይት ቀርቦ ነበር። ያ አልጸደቀም። ከዚያ በኋላ የጸሐፊ ሪፖርት ቀረበ። እዚያ ላይ በጣም በርካታ መረጃዎች አሉ። ከነዚያ ውስጥ ሁለቱን ወደ እናንተ ትኩረት ማምጣት ፈልጋለሁ። በዚህ የጋዜጣዊ መግለጫ በአማካይ አንድ አዲስ አድቬንቲስትን ወደ ጥምቀት ለማምጣት 12 አድቬንቲስቶች ያስፈልጋሉ። እንግዲህ ይሄ የተለያዩ ዓለማችን ውስጥ ያሉ ቦታዎችን ታሳቢ ያደረገ ነው። አንድን ሰው ወደ እምነት ለማምጣት ምን ያህል ሰው ያስፈልጋል የሚለው። ሌላው ቤተክርስቲያን እድገትን የሚመለከት ነው። በምዕመናን ቁጥር፣ በጉባኤ ቁጥር በጣም ትልቅ እድገት አለ። ነገር ግን ከ1965 ጀምሮ 40 ሚሊዮን ሰዎች ያህል አድቬንቲስት ሆነዋል። ከዚያ ውስጥ 43 በመቶ ከቤተ ክርስቲያን ወጥተዋል። ይሄ በጣም ትልቅ አስደንጋጭና ማስጠንቀቂያም የሚሆን ነው። ቀጥሎ ደግሞ የግምጃ ቤት ሹሙ መግለጫ መጥቶ ነበር። ያም የሚያሳየው በቤተ ክርስቲያን በተለይም የስጦታ ለቤተ ክርስቲያን የሚቀርብ መባ በጣም ከፍ ማለቱ ነው። በእርግጥ ወጥ አይደለም፣ አንዴ ዝቅ አንዴ ከፍ ይላል። የሆነ ሆኖ ዋና የግምጃ ቤት ሹማችን ኤልደር ፖል ዶግላስ ይህንን ነግረውናል። ከዚያ ደግሞ የአስመራጭ ኮሚቴው ፓስተር አርተን ኮለርን ለፕሬዝዳንትነት ጠቁመዋል። ከ2025 እስከ 2030 ላለው ጊዜ ከዚያም ድምጽ ተሰጥቶበታል። በዚህ ምክንያት ዛሬ ጀምሮ ፓስተር ኮለር የቤተ ክርስቲያናችን ፕሬዝዳንት በመሆን ለ5 ዓመታት ያገለግላሉ። ይህ አጭር የሆነ ሰብሰብ ያለ መግለጫ ሲሆን ጥያቄዎች ካላችሁ ለኔ ማንሳት ትችላላችሁ። አለበለዚያ ደግሞ ፓስተር ኮለርን እየጠበቀን ትንሽ ጊዜ እንወስዳለን። በጥቂት ደቂቃዎች ውስጥ እዚህ ይመጣሉ ብለን እናስባለን። እንደተለመደው ጥቂት ጥያቄዎች ካላችሁ እስከዚያ ወደ ማይክሮፎኑ ጠጋ ብላችሁ ስማችሁንና ከየትኛው የመገናኛ ብዙሃን እንደመጣችሁ እየነገራችሁን ጥያቄዎቻችሁን ለማንሳት ትችላላችሁ። ማንኛውንም ጥያቄ ዛሬ በነበረው ስብሰባ ላይ ካልሆነ አብረን ፓስተር ኮለርን እንጠብቃለን። አምናለሁ ቶሎ ይመጣል። ጥያቄ አለኝ።
በፖርቹጋል ቋንቋ ነው ማወራው ከኤኤንኤን ጀነራል ኮንፈረንስ ዛሬ በተሰጠው ድምጽ ላይ ሰፊ ልዩነት አይተናል በነገራችን ላይ ዛሬ በጣም ብዙ ድምጽ ነው ለፕሬዝዳንቱ የተሰጠው ይሄ የተለመደ ነው ወይ ይሄ የተለመደ መሆን አለመሆኑን አሁን መልስ እየተሰጠ ነው ለማወቅ ማጥናት ያስፈልገናል ነገር ግን አዎ ትክክል ነው ማለትም ያስመራጭ ኮሚቴው ለጉባኤ ካቀረበ በኋላ መንፈስ ቅዱስ ሂደቱን እንደመራው አብዛኛው ሰው ያምናል ስለዚህ አብዛኛው ሰው ይሄንን በአዎንታ ይመለከተዋል በነገራችን ላይ በስሙ ላይ ምንም አይነት ሐሳብ ልውጥ አልነበረም ነገር ግን አስተያየት መስጠት የሚፈልግ ካለ ለአስመራጭ ኮሚቴው ሰብሳቢ ድምጽ ሐሳብ መስጠት ይቻላል ከዚያ ለድምጽ መስጠት ይቀርባል ካለፈ አለፈ ካላለፈ ደግሞ ወደ ኋላ ይመለስና ሌላ ሰው ይጠቆማል አዎ በድጋፍና በተቃውሞ መሃል ሰፊ ልዩነት መኖሩ የተለመደ ነው ችግር ያለው አይደለም በአብላጫ ድምጽ ኦልሞስት ሙሉ ለሙሉ ሊባል በሚችል ድምጽ ፓስተር ኮሆለር ተመርጠዋል ማለት ነው ሌላ ጥያቄ ካላችሁ ስምና ተቋም ከሶስት መላእክት መልእክት ማሰራጫ ጣቢያ ያለኝ ጥያቄ እንደው ስንት ሰው ተጠቆመ ለፕሬዝዳንትነት እነማን ናቸው አላልኩም ግን እንደው ምን ያህል ሰዎች የሚል እኔ ያ መረጃ የለኝም ምናልባት አንተ መረጃውን ካገኘህ ንገረኝ ከብራዚል ነው የመጣሁት ኮፕ ቻናል ከኤልደር ኤርተን ኮለር ጋር በስራ አብራችሁ የሰራችሁበት ጊዜ ነበር ከሆነስ ማንነታቸው ምን እንደሆነ ንገረን ዋው ይሄ በጣም የሚገርም ጥያቄ ነው ለብዙ ጥያቄ ዝግጁ ነኝ ግን ለዛ ጥያቄ አልተዘጋጀውም እውነት ለመናገር እኔ ብራዚል ውስጥ አልሰራሁም እኔ በአገልግሎት የሰራሁት ሙሉ ለሙሉ አውሮፓ ውስጥ ነው ነገር ግን ከፓስተር ኮለር ጋር አንድ ስራ አብረን ሰርተናል እሱ ብራዚል እያለ እኔ ባለሁበት ሆኜ በኢንተርኔት እኔ የዲጂታል ኢኒሺዬቲቭስ ኮሚቴ ጸሐፊ ስሆን እሱ ፕሬዝዳንት ነበር በጣም ደስ ያለኝ ነገር ቢኖር በጣም ጥቂት ሰዎች ናቸው ስለ ኢንተርኔት ስለ ዲጂታል ኢቫንጀሊዝም በእውቀት የሚያወሩና እና ፓስተር ኮለር ደግሞ ከነዚያ ውስጥ አንዱ ነው ስለ ዲጂታል ኮሙኒኬሽን በደንብ ያውቃሉ ያ ድንቅ ነው ምክንያቱም በዚህ ጉዳይ ላይ በጥልቅ ማውራት ይቻላል መልካም የሆኑ ስልቶችን መንደፍ ይቻላል ከፓስተር ኮለር ጋር የሰራነው ይሄ ነው በጣም ደስ ብሎኛል ከጂሲዩዝ ነው የመጣሁት ዛሬ ስለሆነው ሳይሆን ስለ ነገ ነው ጥያቄ ያለኝ ነገ የጀነራል ኮንፈረንስ ጸሐፊ ቃል እንደሚያካፍሉ እቅድ ተይዞ ነበር አሁን ደግሞ ጸሐፊው ፕሬዝዳንት ሆነዋልና መጪው ቅዳሜ ደግሞ ፕሬዝዳንቱ ቃል ያካፍላሉ የሚል እቅድ ወጥቷል የተለያዩ ሰባኪዎች ነው የምንጠብቀው ወይስ እንዴት ነው በእቅድ ላይ ምንም ለውጥ የለም ፓስተር ኮለር ነገ እንደቀዱ ይሰብካል መጪው ቅዳሜም ይዘጋጃል ሌላ ስብከት
ለነገ ስብከት ፓወርፖይንቱንና አቅጣጫውን ወይም የስብከቱን ዝግጅት እያየን ነበር። አምናለሁ በጣም ድንቅ ሰንበት ነው እያየነው ነበርና ተስፋ አደርጋለሁ ሁላችንም እንባረካለን። በቴክስት እንደተነገረኝ ከሆነ አድቬንቲስት ሪቪው ፕሬዝዳንቱን ቃለ መጠይቅ የማድረግ ቅድሚያ ይኖረዋል። ያንን ቃለ መጠይቅ ጨርሰዋል፣ እየመጣ ነው። ከፓስተር ቴድ ዊልሰን መቼ ነው የምንሰማው? መቼ ይመጣል ወደዚህ ጉባኤ? እኔ እርግጠኛ አይደለሁም፣ ግን ደግሞ ከመድረክ እንደተነገረው ምናልባት ዛሬ ማታ ብቅ ይላል ብለን እናስባለን። አመሰግናለሁ። ከአድቬንቲስት ሜሴንጀር ነው የመጣሁት። የሚገርም ነው። የ2015 ሰነድ በጣም ትልቅ ትኩረት ስቧል። ከዛ ወዲህ የተለያዩ የጀነራል ኮንፈረንስ ጉባኤዎች አልፈዋል። ግን ትናንት ነው በጣም ትኩረት ያገኘውና ይሄ በእርግጥ በስህተት ነው ወይስ የሆነ ተአምር ነው? አዎ መልሱ እንግዲህ ሰዎች ስህተትን ሲያስተውሉ ያስተውላሉ። አዎ የትኩረት ነጥብ ሆነዋል። ልዩነቱ የመጣው ፓስተር ዊልሰን ድምጽ ከተሰጠበት የአስተዳደር ጉባኤ ስብሰባ ያለውን ሲያነብ ዌብሳይታችን ላይ ካለው ደግሞ ሲለይ ነው። ዛሬ ጠዋት ከጀነራል ኮንፈረንስ ዋና ጸሐፊ ድምጽ የተሰጠባቸውን ሰነዶች ወስደን ስናይ ለዌብሳይት የተሰጠንን ስናነጻጸር ልዩነት ነበረው። ለአስተዳደር ስብሰባ ከመሄዱ በፊት የነበረው ነበር ለኛ የተሰጠን። ስብሰባው ላይ ለውጦች ተደርገው ነበር። የተለወጠው ትላንት ማታ ተነበበ። ስለዚህ ዛሬ ጠዋት ሁሉንም ዌብሳይታችን ላይ ያለ ሐሳብ ዳግም መለስ ብለን አይተናል። ረዳት የህዝብ ግንኙነት ዳይሬክተራችን እዚህ ያለ ሁሉንም ቃለ ጉባኤዎች ሰብሰብ አድርጎ ድምጽ የተሰጠባቸውን ሐሳቦች መለስ ብለን እናያለን፣ ፊደል በፊደል እናያለን። ስለዚህ ዌብሳይታችን ላይ ያለ ነገር ትክክለኛ መሆኑን እናረጋግጣለን። ይህ የዲጂታል ዘመን ነው። እውነት ያለው ኦንላይን ነው፣ ሸልፍ ላይ አይደለም። ስለዚህ ልዩነት ነበር። ይሄ ምንም ማስተባበያ ሊሰጠው የሚገባ አይደለም፣ መሆን አልነበረበትም። ነገር ግን የምናስተካክለው ይሆናል። እቅዱን ያየው ነበር። ለዚህ ጉባኤ የወጣውን አጀንዳ ፓራድ ኦፍ ኔሽንስ የሚል የተለያዩ ሰዎች ሰልፍ የሚያደርጉበትን አላየሁምና በፊት ነበር። ተለውጦ ነው ስሙ ወይስ ምን ሆነ ነው? እኔም ይኖራል ብዬ አስባለሁ። መጪው ሰንበት ከሰዓት የህዝቦች ሰልፍ የሚባለው ይኖራል። አዎ በጣም ድንቅ ጊዜ እንደሚኖር ተስፋ አደርጋለሁ። ምናልባት የስም ለውጥ ኖሮ እንደሆነ አላውቅም። አዎ ተልእኮ በጉዞ ላይ ተልእኮ በእንቅስቃሴ ላይ የሚል የስም ለውጥ አለ ማለት ነው። በውስጥ በድሮ ስሙ ነው የምንጠራው፣ ግን እዛ ላይ የወጣው እንግዲህ በአዲሱ ስሙ ነው። አዎ ስም የሚያወጡ ሰዎች በፍጹም ሊገደቡ አይችልም። ብዙ ስም ያወጣሉ። ድንቅ ነው። ገምታለሁ ፓስተር ኮለብ ካለበት እስከዚህ በጣም ረጅም መንገድ ነው። ምክንያቱም ደግሞ አንድ ብቻ መተላለፊያ ያለ ስለሆነ እንደ ቄስ ባለቤቴ ብዙ ጊዜ የምትለው ምንድነው ትልቁ በዓለም ያለው ርቀት በቤተክርስቲያኑ በርና
በመኪና ማቆሚያ መሃል ነው። ከአስመራጭ ኮሚቴው ቀጥሎ ምን እንጠብቅ? ድንቅ ጥያቄ ነው። አዎ አስመራጭ ኮሚቴው የመጀመሪያ ስራውን ሰርቷል። ቀጣይ ስራቸውን የሚጀምሩት እሁድ ጠዋት ነው። ቀጣዩ ደረጃ ፕሬዚደንቱ ተመርጠዋል። አሁን ፓስተር ኮለር የአስመራጭ ኮሚቴውን ይቀላቀላሉ። ከዚያ ጸሐፊውንና ግምጃ ቤት ሹሙን አብረው ይመርጣሉ። አንዳንዴ አንድ ላይ ይመርጣሉ፣ ወይም ደግሞ በተለያየ ጊዜ ያመጣሉ። በመቀጠል ደግሞ ጠቅላላ ምክትል ፕሬዝዳንቶችን ይመርጣሉ። ከዚያ ደግሞ የተለያዩ አይነት ቢሮዎች ኃላፊዎችን ይመርጣሉ። ተቀዳሚ ምክትል ፕሬዝዳንት የሚባሉ ወደ 6-7 አሉ። በጀነራል ኮንፈረንስ በጠቅላላ ጉባኤ ቢሮ አሜሪካ ውስጥ ይሰራሉ። ከዛ ደግሞ ምክትል ፕሬዝዳንቶች የሚባሉ አሉ። የእያንዳንዱ የ13ቱም የዓለም አቀፍ ዲቪዥን ፕሬዝዳንቶች ሆነው ይሆናሉ፣ ይሰራሉ። ከዛ የተለያዩ ዘርፍ ኃላፊዎችና ተባባሪ ኃላፊዎች አሉ። ከዛም ወደ ጂካስ ኃላፊ ይመጣሉ። እያንዳንዱን እንደመረጡ ወደ መላው ጉባኤ ያመጣሉ። ጉባኤው ላይ ምንም ሐሳብ እየተንሸራሸረ ቢሆን ጣልቃ ገብቶ የአስመራጭ ኮሚቴው ይሰማል። የአስመራጭ ኮሚቴው መሪ ሰብሳቢ ያንን ሐሳብ ያቀርባሉ። ከዚያ ድምጽ ይሰጥበታል። ምናልባት 3 ስም ሊኖር ይችላል፣ ወይም ደግሞ በጣም ብዙ ሰዎች ስም አንድ ላይ መጥቶ ሊሆን ይችላል። እንደ ዝግጅታቸው ነው የሚያቀርቡት። ቀጥሎ እንደዚህ ነው እንጠብቀው። አመሰግናለሁ። ይህ የዓለም አቀፍ ፕሬዝዳንት መሪ እንደመሆናቸው ፓስተር ኮለር የሚኖራቸው የደህንነት ጥበቃ ምን አይነት ነው? እዚህ ላይ ማወቅ እፈልጋለሁ። ጥሩ ጥያቄ። እዚህ ስብሰባ ላይ ያሉ የተወሰኑ ፕሮቶኮሎች አሉ። አዎ የደህንነት ባለሙያዎች አሉ፣ ከእሳቸው ጋር የሚንቀሳቀሱ። የሆነ ችግር ካለ አብረውት የሚሆኑ የደህንነት ሰዎች ይኖራሉ። ይሄ ጉባኤ እንዳለቀ ግን ነገሮች ወደ ሜሪላንድ ወደ ቤታቸው ሲሄዱ መደበኛ ነው። ሌላ ምንም የደህንነት የሚመጣ ነገር የለም። ምናልባት የተለየ ሌላ ቦታ ሌላ አገር የሚሄዱ ከሆነ ምናልባት የሚሄዱበት አገር መንግስት የደህንነት ጉዳዮች ሊያመቻች ይችላል፣ ወይም ደግሞ ቤተክርስቲያን ሾፌሮችን በያለበት ታዘጋጅ ይሆናል። ከዚያ ያለፈ ግን የተለየ የደህንነት ጉዳይ የለም። ለዚህ እግዚአብሔር ይመስገን። እሳቸውም እኮ ስፖርተኛ ማስተር ጋይድ ናቸው፣ ፓስፋይንደር ናቸው። ባለፈው በ61ኛ የጀነራል ኮንፈረንስ ጉባኤ እዚህ ባደረግነው አንድ ለየት ያለ ኢኩሜኒካል ምሳ የሚባል ለተለያዩ ቤተ እምነት መሪዎች የተዘጋጀ ነበር እና በዚህ ጉባኤ እንደዛ አይነት ለተለያዩ ቤተ እምነት መሪዎች የሚዘጋጅ የምሳ ግብዣ አለ። እኔ እርግጠኛ አይደለሁም። አንድ እቅድ እንዳላውቃለሁ። ለዚያ ደግሞ የተለያየ ቤተ እምነት መሪዎችን የመጋበዝ እድል ወይም ደግሞ ልማድ አለ፣ የሚዲያ ሰዎችንም ጨምሮ። ይሄ በጣም ለብዙ ዓመታት የሆነ ነው። በዚህም ይሆናል ብዬ ተስፋ አደርጋለሁ፣ ግን እርግጠኛ አይደለሁም። ይሆናል። አዎ ከተለያዩ ቤተ እምነቶች ጋር ጥሩ ግንኙነቶች አሉ። ጤናማ ግንኙነት ነው ያለን። ምናልባት ኢኩሜኒካል የሚለው ቃል ለአድቬንቲሲዝም ትንሽ አለርጂክ ሊሆን ይችላል። ብዙ ሰዎች ይፈራሉ። ምናልባት ከሌሎች ጋር በተቀራረብን መጠን እምነታችን ላይ እንደራደራለን የሚል ስጋት አለ። ነገር ግን እንደ ቤተክርስቲያን ፓስተር ከሌሎች ክርስቲያኖች እንዲሁም ከሌሎች ሃይማኖት ሰዎች ጋር ጤናማ ግንኙነት ሊኖር ይገባል ብዬ አምናለሁ። ነገር ግን መደራደር በእውነት ላይ አድቬንቲስቶች የሚያደርጉት ነገር አይደለም። ያ ማለት እንግዲህ ከሌሎች ጋር በጤናማ መንገድ ለመነጋገር ለጊዜ ለመውሰድ የሚያስችል ጠንካራ እምነት ሊኖረን ይገባል።
ከሌሎች ጋር በተገናኘን መጠን እውነት ላይ እንደባደባለን ከተባለ እምነታችን ችግር አለበት ማለት ነው። ነገር ግን ከሌሎች ጋር እምነታችን ላይ ሳንደባደብና እሴታችንን ሳንለቅ ጤናማ ግንኙነት ሊኖረን ይገባል። ይሄ በጣም ለብዙ ዓመታት ከፈርቀዳጆቻችን ጀምሮ የነበረ ነው። አውቃለሁ አንዳንድ ሰዎች የሆነ ቀን ላይ እምነታችን ላይ ተደባድበን ይህንን የኢኩሜኒካል እንቅስቃሴ እንቀላቀላለን ብለው ያስባሉ። እኔ ግን አምናለሁ አይሆንም። ያ የመሆን እድሉ በጣም የለም። ምክንያቱም እምነታችን ለዚያ መደባደብ የሚፈቅድልን አይደለም። ነገር ግን ጠንካራ እምነት ሊኖረን ይገባል። ከሌሎች ጋር የምንወያይበት መሆን ያለበትን ነገር ጤናማ አብረን የምንሰራቸውን ነገር መስራት የምንችልበት። ግን ደግሞ ተስፋ እናደርጋለን የሌላ ቤተ እምነት መሪዎች መጥተው እዚህ ጀነራል ኮንፈረንስ ላይ የምንሰራውን ነገር እንደሚያዩ ተስፋ እናደርጋለን። በነገራችን ላይ አንዳንድ ቦታዎች አድቬንቲስቶች እንደ ባዕድ እንደ ጥንቆላ የሚታዩባቸው ቦታዎች አሉ። በሚገርም ሁኔታ በቤተ መቅደሳችን ውስጥ ዛሬ ድረስ መስዋዕት ከብት እንደምናርድ የሚያስቡ ሰዎች አሉ። ይህንን ምናስወገድ የምንችለው ሰዎች መጥተው እንዲያዩን እድል ስንሰጥ ነው። እምነታችን ላይ እሴታችን ላይ ሳንደባደብ ጤናማ ግንኙነት ማድረግ ይጠቅመናል። አሁን እንደተነገረኝ ከሆነ ፓስተር ኮውለር በአንድ የተቆለፈ ክፍል ውስጥ ስብሰባ ላይ ናቸው። ቀጥል። ከዋላዋላ ዩኒቨርሲቲ ነው የመጣሁት። 14 minutes before the nominating committee brought their name to the floor, a report came out in external media naming Elder Coleman. Is there any process of coordinating the nominating committee to remain until the name is announced on the floor? እንደሰማሁት ከሆነ የፓስተር ኮውለር ስም ከመመረጣቸው በፊት ከሌላ ሚዲያ ሰምቼው ነበርና እንዴት ነው ይሄ ነገር? If there are many pastors in the nominating committee and lay people and others, nominating committees are like cats. በነገራችን ላይ አስመራጮች ውስጥ ብዙ ፓስተሮች፣ ብዙ የግል አገልጋዮች አሉ። አስመራጮች እንደ ድመት ናቸው። በቃ ልትጠብቋቸው አትችልም። በነገራችን ላይ ወደ ምርጫ ሂደት ሲገቡ ስልካቸው ከነሱ ጋር አይሆንም። በተለይም ከፕሬዝዳንቱ ምርጫ ጋር ተያይዞ እንደዚህ የመረጃ መስረግ ሊኖር ይችላል። በነገራችን ላይ ጥቆማ ማለት ጥቆማ የሚሆነው የሰብሳቢ ወይም ምክትል ሰብሳቢ ለጉባኤ ሲያቀርቡ ነው። ከዛ በፊት ጥቆማ ሊባል አይችልም። ነገር ግን አንዳንድ ሚዲያዎች የመሰላቸውን ሊያቀርቡ ይችላሉ። ያ ግን ትክክለኛ አካሄድ አይደለም። ትክክለኛው አካሄድ አስመራጮች በሰብሳቢያቸው በኩል ለጉባኤ ሲያቀርቡ ነው። የሚሆነው መቼ ነው? ድምጽ ሲሰጥ ነው አንድን ሰው ፕሬዝዳንት ማለት የሚቻለው። 400-500 የሚሆኑ ሰዎች ድምጽ እየሰጡ አይደለም ይባላል። ምናልባት ወደ አሜሪካ መምጣት ስላልቻሉ ይሆን? በእርግጥ ቁጥራቸውን አላገኘሁም። ጠቅላላ 2800 ወይም 800 በላይ እንደሆነ አውቃለሁ። ነገር ግን በትክክል እዚህ ያሉትን ቁጥር እስካሁን አላገኘሁም።
than met the core. ዋናው ነገር ግን ከአንድ ሶስተኛ በላይ የሆኑ እዚህ መድረስ አለባቸው። እሱ ተሟልቷል። ከዛ ውጪ ያለው መረጃ ለጊዜው እጄ ላይ የለም። But that is fairly typical. ብዙ ጊዜ ግን የሚሆን ነው ያ ነገር። I haven't seen this. ድምጽ የሚሰጡ ሰዎች ወይም ተወካዮች ላይ መጡ ይችላሉ። Alva James Johnson, Spectrum Magazine. As a follow-up to that, what about non-delegates? What are you seeing in terms of attendance this year? How does it compare to other years? ድምጽ የማይሰጡ ስብሰባ ተሳታፊዎችን በተመለከተ ምንድን ነው ያስላችሁ ሐሳብ? We're going to find out ቁጥራቸው ምን ያህል ይሆናል? the day to find out how traveling is. Most people plan to be here. በእርግጥ በጣም ብዙ ሰዎች በሰንበት ነው በተለይ ድምጽ የማይሰጡት እዚህ መገኘት የሚፈልጉት። ነገር ግን እውነት ለመናገር የኤግዚቢሽን ማዕከሉ ሙሉ ነው። በጣም ብዙ ሰዎች አሉ። እንደውም ከሚጠበቀው በላይ ያሉ ይመስለኛል። ሙሉን ግን የምናውቀው በሰንበት ነው። ነገ እናውቃለን። ፓስተር ኮለር እየደረሰ እንደሆነ ሰምቻለሁ። የተለያዩ ድርጅቶችና ተቋማት ጥያቄ እንዲያቀርቡ እናበረታታለን። በነጻነት ጥያቄዎቻችሁን አቅርቡ። በመጀመሪያ ከእያንዳንዱ ፓስተር ኮለር እንኳን ደህና መጣ ወደ ጋዜጣዊ መግለጫ ቦታችን። እንኳን ደህና መጣ። በጣም በጉጉት ስንጠብቅ ነበር። ስለመጣ ተስፋ ደስ ብሎናል። ከአድቬንቲስት ሪቪው ጋር የነበረ ጊዜ ጥሩ እንደሆነ ተስፋ እናደርጋለን። እዚህ ያሉ ከውስጥና ከውጭ መገናኛ ብዙሃን የመጡ አሉ። 450 በላይ ሰዎች ይህንን ጋዜጣዊ መግለጫ ለመዘገብ ጠይቀዋል። ስለዚህ አሁን ሲመጡ ስማቸውን እንዲሁም ደግሞ ከየትኛው ድርጅት እንደመጡ በመግለጽ ጥያቄዎቻቸውን ለፕሬዝዳንቱ ያቀርባሉ። ከሆፕ ቻናል ብራዚል ነው የመጣሁት። ይህ ለብራዚል ለደቡብ አሜሪካ በጣም ድንቅ ጊዜ ነው። መጠየቅ የምፈልገው የመጀመሪያው ነገር በብራዚል ላሉ ሰዎች ምን ማለት ትፈልጋለህ? የብራዚል ሰው ሆነ እንደዚህ የዓለም አቀፍ ቤተክርስቲያን እንደመሆነ አመሰግናቸዋለሁ። ከ30 ዓመት በላይ በተለያዩ የብራዚል አካባቢዎች ሰርቻለሁ። ከዚያ ህዝብ በጣም በልቤ ነው ያሉት። የኔ ሰዎች ናቸው። እነሱ አስተማሪዎቼ ናቸው። አሁን የዓለም አቀፍ ቤተክርስቲያንን ነው ማገለግለው፣ ግን ትልልቆቹ አስተማሪዎቼ እነሱ ናቸው። አመሰግናቸዋለሁ። በዓለም አቀፍ ቤተክርስቲያን ብዙህነት አለ። በጣም የተለያዩ አመለካከቶች አሉ። ከስርዓተ ጾታ ጋር የተለያዩ ሐሳቦች አሉና ይሄን እንዴት ነው አንድ ማድረግ የምታስበው? በመጀመሪያ ሁለት ምላሾች ብቻ አለኝ ላንተ። ከማንም ጋር ለመነጋገር ዝግጁ ነኝ፣ ነገር ግን ለመጽሐፍ ቅዱስ ታማኝ ነኝ። ሁሉም ንግግሮቼ፣ ሁሉም ውይይቶቼ ከእግዚአብሔር ቃል ጋር የተሳሰሩ ናቸው። ሁሉም አመለካከቶች፣ ሁሉም አይነት ሰዎች ጋር መነጋገር እፈልጋለሁ፣ ግን ከመጽሐፍ ቅዱስ ጋር እንዲስማሙ ጠይቃቸዋለሁ። ብዙ ቋንቋዎች፣ ብዙ ባህሎች፣ ብዙ ጾታዎች አሉ። የሁሉም መሪ ነኝ እኔ። ከሁሉም መነጋገር እፈልጋለሁ። የአንደኛው ወገን ፕሬዝዳንት አይደለም፣ የሁሉም ነኝ። ነገር ግን ሁሉም ከእግዚአብሔር እና ከቃሉ ጋር
መተሳሰብ አለባቸው። መጽሐፍ ቅዱስ ብቸኛው መመሪያዬ ነው። እንደ ማስተር ጋይድ እና ቀድሞ የወጣቶች ዳይሬክተር እንደነበረው ለቤተ ክርስቲያን ወጣቶች ያለህ ራዕይ ምንድነው? በመጀመሪያ አንድ ነገር ላስታውሳችሁ። ሴንት ሉዊስ የመጀመሪያ ልዩ ጊዜ ነው። በ2005 በሳውዝ አሜሪካን ዲቪዥን ወጣቶች ጋር ሰባ ነበር። የወጣቶችን ድምጽ መስማት ፈልጋለሁ። ከነሱ ጋር መነጋገር ፈልጋለሁ። እነሱ ድንቅ ናቸው። ውስጣቸው የፈጠራ ነገር አለ፣ ተስፋ አለ፣ መሰጠት አለ። ቤተክርስቲያናችን ይህንን የወጣቶችን ኃይል ትፈልጋለች። ከነሱ ጋር በጣም በቅርብ መሆን እፈልጋለሁ። ሴንት ሉዊስ ለኔ በተለይም ከወጣትነት አገልግሎት ጋር በጣም ልዩ ቦታ ነው። Samuel Hill, Spanish Union. What is your highest priority? What is your ትልቁ ቅድሚያ የምትሰጠውና በጣም የምትፈራው ነገር ምንድነው? እንደምትገምቱት ሐሳቦቼን በደንብ ለማደራጀት ጊዜ አላገኘሁም። ግን ቢያንስ ሁለት ነገሮች መጥቀስ እችላለሁ። ሁለት ቅድሚያ መስጠታቸዋለሁ፣ አንድነት እና ተልእኮ። ሁለት ነገሮች። አንድነት ካለን በተልእኮ ጠንካሮች እንሆናለን። አንድነት ካለን ማንነታችን ግልጽ ይሆናል። እንደማምነው አንድነት በጣም ያስፈልገናል። መጽሐፍ ቅዱስን ዝቅ እያደረግኩ የትንቢት መንፈስን ዝቅ እያደረግኩ አይደለም። ነገር ግን አንድነት ያሉንን ነገሮች ሁሉ አንድ እንድናደርግ ከፍ እንድናደርግ ያደርጋል። በደቡብ አሜሪካ እንዲሁም ደግሞ ከጀነራል ኮንፈረንስ ሳገለግል አይታችሁኝ እንደሆነ ተልእኮ ትኩረቴ ነው። ከጌታ ለቤተ ክርስቲያን ትልቁ ዓላማ ይሄ ነው ብዬ አምናለሁ። እንደ ቤተ ክርስቲያን አዎንታዊ አጀንዳ ያስፈልገናል። ያ ደግሞ የቤተ ክርስቲያኗ ተልእኮ ነው። ትኩረትና በአንድነት መስራት እግዚአብሔር የሰጠንን ተልእኮ ለመፈጸም እጅግ በጣም ያስፈልገናል። በጣም የምትሰጋው ሁለተኛው የጥያቄው ገጽታ When I was introduced to delegates, I mentioned to them that I'm accepting this nomination. ለጉባኤ ሲናገር ተናገሩ ያለው The next week or the next month or the next year, I will face each day and time. እያንዳንዱን ቀን እያንዳንዱን ወር የምጋፈጠው ከእግዚአብሔር ጋር ሆኜ ነው። እኔ እንዴት እንደምጋፈጥ አላውቅም። ነገር ግን እግዚአብሔር ከኔ ጋር እንደሆነ አውቃለሁ። ጸሎት፣ መጽሐፍ ቅዱስና በጣም ደግሞ ለእግዚአብሔር ከተሰጡ ሰዎች ምክር እስካለኝ ድረስ ብዙም ያሰጋ ነገር አለ። ግን ደግሞ ምንም የምሰጋበት ነገር የለም። እንደው ማድረግ የምፈልገው ማሳካት የምፈልገው ህልሜ ይህ ነው ምትለው ምን አለ? የሚገድብ ነገር ባይኖር የሀብት ችግር ባይኖር ህልም አለኝ። ፕሬዚደንት ወይም ሴክሬታሪ በመሆን አይደለም። ነገር ግን ህይወቴ ለተልእኮ የተሰጠ ነው። ግን ገንዘብ፣ ስልጣን ቢኖረኝ እድሉን ባገኝ የዚህች ምድር ሁሉም አቅጣጫዎች ሰዎችን ልኬ የክርስቶስን ፍቅር እንዲያውጁ አደርግ ነበር። ያ ነው ትልቁ ቅድሚያ የምሰጠው ነገር። ጥያቄ ከሮማንያ ነው የመጣሁት። ለትምህርት ያለህ ራዕይ ምንድነው?
ምንድነው ከትምህርት ዘርፍ የምትጠብቀው ነገር? You know, I like to summarize things. አምናለሁ በጣም Many of my colleagues usually they joke, you have always two or ሁሌም three things to say. It's the best way ሁለት to ሶስት ነገር አለህ ይሉኛል straight, direct. ጓደኞቼ። When I think, ስለ ትምህርት ሳስብ I think ሁለት ወይም ሶስት ነገሮች አስባለሁ። አንደኛው ልህቀት፣ our education need to be the best ትምህርታችን area. ከሌሎቹ ድንቅ መሆን አለበት። Or focus on the እኛ መንፈሳዊ በተልእኮ ላይ ያተኮር ብቻ መሆን የለብንም። በትምህርት ደግሞ ልህቀት ሊኖረን ያስፈልጋል። ዓለም ሲያየን በትምህርት ጎበዞች ናቸው ሊለን ያስፈልጋል። ማንነታችን ላይ ትኩረት መስጠት አለብን። የአድቬንቲስት ትምህርት ይበልጥ አድቬንቲስት መሆን አለበት። upon an institution that is guided ትምህርታችን የአካዳሚክ ትምህርታችን በመጽሐፍ ቅዱስ ላይ የተመሰረተ ነው። institutions is vital. በሶስተኛ ደግሞ Third one, ለተልእኮ መሰጠት I believe that our universities they have a lot of አምናለሁ። ዩኒቨርሲቲዎቻችን በጣም በርካታ ብሩህ አእምሮ ያላቸው ጀግና ወጣቶች አሏቸው። ያንን ለቤተ ክርስቲያን ተልእኮ ሊጠቀሙ ይገባል። አመሰግናለሁ። César Martínez, Interamerican Division. Quiero preguntarle en español. Bueno, በስፓኒኛ እናገራለሁ። ¿cuál es su visión, pastor, para la comunicación y los medios que se conviertan en una herramienta poderosa en las manos de Dios para cumplir la misión de la Iglesia Adventista en esta generación? Bueno, ¿podemos hablar en español o hay algún problema para ustedes? Hablemos en español. Si hay algunos que van a preferir, no es mi idioma. pero መልሴንም hablo. በስፓኒኛ ልናገር መሰለኝ እያለ ነው። The question was, what is your vision for ጥያቄው as tools? ተልእኮውን ለመፈጸም ወጣቶች Yo veo በተልእኮ comunicación ላይ ስላላቸው ነገር ምን ሀሳብ አለ? de la iglesia. ¿Quieres traducir? We see communication as one of the most strategic areas of ተግባቦት ለቤተ ክርስቲያናችን በጣም ቁልፍ የሆነ ጉዳይ ነው። As personas donde están, through communication we can reach በተግባቦት በኩል ሰዎችን ባሉበት መድረስ እንችላለን። entienden y les atrae. we can speak a language that they understand. የሚያስተውሉትን ቋንቋ ስናወራ በጣም ድንቅ ነው፣ ደስ ይላቸዋል፣ ይቀበሉናል። Approach that we have, sorry. Podemos modernizar Podemos modernizar el mensaje, el approach de ella para alcanzar los corazones de acuerdo a sus necesidades. we can modernize the approach. አቀራረባችንን ዘመናዊ ማድረግ አለብን የሚፈልጉትን ለመድረስ። Interna de la iglesia y el alcance externo de la misión. We can strengthen the unity of the church. የቤተ ክርስቲያንን አንድነት በማጠናከር ተልእኳችንን ማስፋት እንችላለን። Más importantes y estratégicas. I see communication as one of the most important and strategic. ተግባቦት በጣም ወሳኝ የሆነው የቤተ ክርስቲያን የተልእኮ ቁልፍ ስልት ነው። Demuestra que no es solo una idea, ese es un concepto que para mí es realidad. If you look at the times that I led in South America, you will see a track record of showing that በደቡብ አሜሪካ የነበረኝን ጊዜ ብታዩ ለተግባቦት ያለኝ ትልቅ ትኩረት እንደሆነ ታስተውላላችሁ። André Canaciro, da Zelota, Zelota Magazine. Podemos falar em português. Podemos. You can speak in English. Yeah. First of all, thanks. Obrigado. In this GC session, we had new union missions from በዚህ ጀነራል ኮንፈረንስ ሚሽን አዳዲስ ዩኒየኖች አሉን missions. ለተልእኮ በማሰብ የተዘጋጁ። You yourself also presided over a division that has 4 union conferences and 12. አንተም ራስ እንዳቀረብከው ለጉባኤ የተለያዩ ዩኒየኖችና ዲቪዥኖችን አምጥተሃል ለጉባኤው። How do you plan to foster local autonomy for church? How will you support the many union missions struggling? ዩኒየን ሚሽኖች ወደ ዩኒየን ኮንፈረንስ እንዲያድጉ እንዴት ልትደግፏቸው ትፈልጋላችሁ ታስባላችሁ? Mention South America, they really, I would say they, because I'm not there anymore, they have 4 union conferences. All ደቡብ others are- አሜሪካን ስናይ 4 ዩኒየን ኮንፈረንሶች ነበሯቸው። ሌሎቹ ዩኒየን ሚሽኖች ናቸው። We have 2 decisions to make. The first one is to transform that union from a mission to a conference status, or number 2, we can divide that union and make 2 unions to be closer to the people. ዩኒየኖች ሲያድጉ ሁለት አማራጭ አላቸው። አንድም ወደ ኮንፈረንስ ማደግ ነው። ካልሆነ ደግሞ አንድን ዩኒየን ወደ ሁለት Created some new unions ማድረግ ነው። to potentialize the የቤተ work ክርስቲያንን ተልእኮ የተሻለ ለማሳካት።
I can't talk about ያኔ የነበረን ስትራቴጂ ስልት ያ ነበር። close contact. በዓለም ዙሪያ ስላሉት ስለ ሁሉም መናገር አልችልም፣ Autonomy is to give them voice. When we ግን ማምነው we understand ልንሰማቸው ያስፈልጋል። mission or conference, we are not needing for power. ትልቁ ዓላማችን ስልጣን አይደለም። እንደ ቤተ ክርስቲያን ግን እንዴት ወደፊት እንሄድ የእግዚአብሔርን ተልእኮ እናሳካ ነው። I'd like to give ስለዚህ ኮንፈረንስ መሆን ይፈልጋሉ ወይስ ደግሞ ይበልጥ ለህዝቡ ቀርበው የተለያዩ ዩኒየን ሚሽኖች መሆን ይፈልጋሉ? እነሱ የሚሉትን በመስማት ልንደግፋቸው እንፈልጋለን። is to work in a different way. Every case, እያንዳንዱ ጉዳይ የተለያየ ነው። ስለዚህ ለአንዱ የሰራው ለሌላው ላይሰራ ይችላል። ስለዚህ ለእያንዳንዱ የተለያየ ሀሳብ ይኖራል። ሁሉንም አንድ ባንድ የምናየው ይሆናል። Warren Carlman, Adventist Today. Congratulations, Pastor Kohler. Thank you very much. This is a historic moment, and I really love that እንኳን ደስ አለ። you're determined to speak with everyone. በጣም ደስ ብሎኛል። ኮሚኒኬሽንን፣ ተግባቦትን ዘመናዊ ማድረግ ትፈልጋለህ። በጣም ደስ የሚል ነገር ብዙ ነገር አለ። ከቀድሞ መሪዎች እንዴት ነው ለየት ማለት የምታስበው? የተለያየ አተያይ፣ የተለያየ አቋም ካላቸው ጋር ለመነጋገር ያለ ሐሳብ ለምሳሌ ከመጽሐፍ ማሰራጨት ወደ ሌላ ለምሳሌ ወደ አካባቢ ጉዳዮችና እንዴት ነው ለየት ማለት የምታስበው? ለጥያቄ አመሰግናለሁ። በጣም የሚገርም ጥያቄ ነው። እንደዚህ ያለ ንጽጽርን ማስወገድ እፈልጋለሁ። ከፓስተር ቴድ ዊልሰን ጋር 4 ዓመት ሰርተናል። በጣም ነው ማደንቀው። በጣም ደስ የሚል ባህሪ ያለው ሰው ነው። በጣም ቃል ያጥረኛል። እኔ ከሱ በዚህ እለያለሁ፣ በዚህ በልጣለሁ ማለት አልፈልግም። እሱ የራሱ አቀራረብ አለው፣ እኔ የራሴ አቀራረብ አለኝ። ሁለታችንም በእግዚአብሔር በመጽሐፍ ቅዱስ በትንቢት መንፈስ ላይ ተመሳሳይ አይነት አቋም አለን። እኔ ግን ከሱ በእድሜ አንሳለሁ። ለቴክኖሎጂ ምናልባት ቀረብ ያልኩ ነኝ። አንዳንድ ነገሮቻችን ሊለዩ ይችላሉ። እስኪ ክፍት መሆንህና ለዘመናዊው ሕዝብ እንዴት ነው ራስን መክፈት የምትፈልገው? ለተግባቦት፣ ለቴክኖሎጂ፣ ለምንችለው የዘመናዊነት መንገድ ሁሉ ራሳችንን ክፍት ማድረግ እንፈልጋለን። እግዚአብሔር ቢረዳን በዛ ላይ ብንሰራ በብዙ ነገር እናተርፋለን። በነገራችን ላይ እናሻሽላለን ስል የድሮውን አመራር መውቀስ አይደለም። ምክንያቱም እኔም በድሮ አመራር ውስጥ ነበርኩ። ነገር ግን በጣም ስልታዊ በሆኑ ጉዳዮች ላይ ይበልጥ ትኩረት እንሰጣለን ብዬ አስባለሁ። ተስፋ አደርጋለሁ በትንሹ ከፍ ያለ ነገር እንሰራለን። አመሰግናለሁ። ፓስተር ኮለር ምናልባት ቤተክርስቲያን ከ5 ዓመት በኋላ ምን ልትሆን እንደሚገባ ስታስብ እንደ ስነ መለኮታዊ ብዙህነት፣ የኃይል ፉክክር ቤተክርስቲያን በ2030 ምን አይነት ቁመና ሊኖራት ይገባል? ቁጥር 1 ለእግዚአብሔር ታማኝ፣ ሁለተኛ ወደ ቤተክርስቲያን ለሚመጡ የበለጠች ክፍት የሆነች የምትቀበል ቤተክርስቲያን። አንዳንድ ጊዜ የሚመጡ እንግዶችን ወይም ደግሞ አዳዲስ አባላትን አንቀበልም፣ ምክንያቱም በልዩነታችን ላይ እናተኩራለን። በደቀ መዝሙርነት ላይ እየሰራን አይደለም። እዚህ ላይ በደንብ በመስራት ትልቅ መልካም ለውጥ ይኖረናል። ራእዬ ከ5 ዓመት በኋላ ቤተክርስቲያን ይበልጥ ተቀባይ እንግዶች ምቹ ትሆናለች ብዬ አስባለሁ። በሶስተኛ ቤተክርስቲያን ይበልጥ በተልእኮ ላይ ያተኮረች ትሆናለች ብዬ አስባለሁ። አዎ ብዙ ጊዜ የውስጥ ችግሮች አሉት፣ ብዙ ጊዜያችንን ይወስዳሉ። ይሄ ከብዙ ዓመታት በፊት ያለብን ነገር ነው። በሰሜን ብራዚል አንድ ቤተክርስቲያን ስጎበኝ አንድ ሽማግሌ ቀረብ አለኝና እንዲህ አለ፣
And he said, you know, Pastor, when you started to promote that movement, አየህ ፓስተር በፊት ያንን ነገር ስትነግረን አልተቀበልንም። ያ የሌላ አገራት የሌላ ጉዳዮች የአሜሪካ ጉዳይ ነው ብለን ነበር። and for 3 years, ለ3 ዓመታት ያንን ተቃውመን ነበር። after 3 years, we decided to ከ3 ዓመት በኋላ እስኪ ለምን አናየውም ብለን አንድ ሰንበት ከሰዓት ለምን አንሞክርም አለን። we learned something. We were a very አያችሁ እኔ ከዛ አንድ ነገር ተረዳው። to focus on the mission. ብዙ ጊዜ የተለያየን ብዙነት አለን፣ ልዩነቶች አሉን። The mission. ነገር ግን ተልእኮ ሰዎችን አንድ ያደርጋል። አመሰግናለሁ። Let's stop the line now. So if you're not in line, please don't join the line. ጊዜ ስለሌለን አሁን የተሰለፋችሁ ብቻ ጥያቄ ታቀርባላችሁ፣ ሌሎች መሰለፍ አትችሉም። Neila Godoy, INN, with your permission, I will ask in Portuguese. በፖርቹጋል ቋንቋ ነው ማወራው። Português, não há problema. Obrigada por falar em 3 idiomas portugueses. O senhor sempre fala em manter a tradição, entre manter o equilíbrio entre tradição e tecnologia. Educação, já falou sobre tecnologia, mas como manter a identidade bíblica sólida quando a gente abraça novas tecnologias, novas plataformas, novas linguagens para avançar o evangelho? Talk about integrated communication and new technology, but how faithfulness. ብዙ ጊዜ ስለ ቤተ ክርስቲያን ስለ ቴክኖሎጂ ታወራለ፣ ነገር ግን መጽሐፍ ቅዱስን ታማኝ በመሆን ላይ ምን ምትለን ነገር አለ? Tradição e a tecnologia. Na verdade, meu foco não tem sido a tradição, porque eu acho que tradição é uma coisa muito humana e temporária. Meu foco sempre tem sido manter o equilíbrio entre a identidade adventista e a tecnologia. Só para concluir. Focus is not between tradition and modern methods of communication, but it is about ትኩረቴ ያለው በባህላዊና በመደበኛ ወይም በዘመናዊ ቴክኖሎጂ መሃል አይደለም። The identity of the church, the identity of the church and communication, communication, innovation, and mission. a minha questão apenas é essa. የቤተ ክርስቲያን ማንነትና Precisamos mudar a mensagem, mas የተግባቦት ውጤታማነት ላይ ነው። My main point is we don't have to change the message, but we can change the way we present the message. eu acredito que a comunicação pode nos ዋናው ዓላማዬ ተልእኮን መቀየር አይደለም፣ መልእክትን መቀየር ሳይሆን አቀራረባችንን መቀየር ነው። mesma mensagem que nós temos. And I believe that communication can find new ways of presenting the message that we have to the audience. ደግሞም ተስፋ አደርጋለሁ ተግባቦት መልእክታችንን የምናቀርብበት መልካምና የተሻለ መንገድን ያቀርብልናል። Novos métodos que podem nos tornar እኔ ሙሉ ለሙሉ አዲስ መልእክት አላልኩም፣ Deus colocou em nossas mãos. But I talk about new methods that can make us more efficient to accomplish what ነገር ግን አዲስ ስልት፣ አዲስ መንገድ እግዚአብሔር የሰጠንን ተልእኮ የምንፈጽምበት አዲስ መንገድ ነው ያልኩት። Diane Fernandes from Hope Channel. Well, we have a very strong community church in Brazil. ከሆፕ ቻናል ብራዚል ነው። The mission. በብራዚል በጣም ጠንካራ የቤተ ክርስቲያን የማህበረሰብ ቤተ ክርስቲያን አለችን። And if you don't mind, ለዓለም አቀፍ ተልእኮ ያለህ እቅድ ምንድን ነው? Portuguese to our audience. Okay, let's move to Portuguese. ፈቃደኛ ከሆንክ በፖርቹጋልኛ መልስን ስጠን። Como a gente vai lidar com a missão global quando pensamos num país com a força adventista que o Brasil tem, correto? O meu sentimento, eu apresentei um relatório de secretaria hoje pela manhã. my feeling was presented in the secretary's report this morning. E isso está ligado a um movimento missionário ስሜቴ በጸሐፊ ሪፖርት ዛሬ ጠዋት ቀርቧል። Mission refocus. onde nós pedimos que aqueles que são provedores ይህ de missão ተልእኮን በአዲስ መንገድ መቅረጽ የሚል ሀሳብ አለው። Mission. ajudem os que estão necessitados da missão. Help those that ተልእኮን የሚያቀርቡትን ጠይቀናቸዋል። Lembrando sempre que a nossa meta é ter missionários de todo ተልእኮ ከሚያስፈልጋቸው ጋር የማገናኘት missionaries from everywhere to everywhere. A estrutura da igreja nunca foi feita para ዓላማችን ሚስዮናውያን ከሁሉም ቦታ ወደ ሁሉም ቦታ የሚል ነው። The church was never made to limit us, but to favor growth. Por isso eu espero alcançar regiões do mundo የቤተ ክርስቲያን መዋቅር እኛን ለመገደብ ሳይሆን እድገትን ለማነቃቃት የታቀደ ነው። aqueles que têm sido
muito abençoados pelo Senhor em termos de crescimento. So I hope to reach the most difficult parts of the world precisely through those that have been greatly blessed and have the resources to help. Muitas vezes, Davi, eu repeti. በዓለማችን በጣም አስቸጋሪውን ቦታ እግዚአብሔር የተሻለ አቅም በሰጣቸው ሰዎች ድጋፍ አማካኝነት ለመድረስ አቅዳለሁ። In Mexico, Quênia, the Philippines. dia eles foram um território de missão global. One day, በኮሪያ፣ በብራዚል፣ በኬንያ ላሉ Outro lugar para poder and ajudá-los. somebody came from somewhere else to help them. Muitos deles foram de sustento. የምነግራቸው አንድ ነገር አለ። የሆነ ሰው ከሆነ ቦታ መጥቶ እናንተ ጋር ወንጌል ሰብኳል። Igrejas locais. Others were sent ብዙዎቹ የራሳቸውን ገንዘብ ተጠቅመው ነው። and others by the organization. ብዙ ሌሎች ደግሞ ከአጥቢያ ቤተክርስቲያን ተልከዋል። ሌሎች ደግሞ የሆነ ተቋም ልኳቸዋል። Chegou o momento de eles pagarem a dívida. አሁን ግን እነዚህ ሀገራት ከሚሊዮን በላይ አባላት አሏቸው። Outros fizeram com eles. A gente espera que agora ቀጥሎ እነሱ ዕዳ አለባቸው፣ ለዓለም መክፈል ያለባቸው፣ ሚስዮናዊ መላክ አለባቸው። ሌሎች ለእነሱ ያደረጉትን አሁን እነሱ ደግሞ ለሌሎች ማድረግ ይኖርባቸዋል። nice to see you again. We worked together. Yeah, from South American Vision. So, the women and the አብረን ሰርተናል፣ እንኳን ተገናኘን እየተባባሉ ነው። they are working and leading the church. How do you see this impact and how do you actually I really value the female presence in the church. We have more ሴቶች አሁን በተለያየ ቦታ ላይ ያሉ የእነሱን አስተዋጽኦ እንዴት ታያለ? opportunities for the women. በጣም በርካታ ሴቶች ምዕመኖቻችን ናቸው፣ መሪዎች ናቸው። ይበልጥ Many of our initiatives የሴቶችን መገኘት በኮሚቴዎቻቸውን በአመራራችን ውስጥ ማስገባት እፈልጋለሁ። feeling of things. They have special abilities for leadership. አምናለሁ ሴቶች በቃ በደንብ ስሜት አላቸው፣ ነገሮችን የመረዳት ይችላሉ። Involved in all this. እድሉን ብንሰጣቸው ለመስራት ቢችሉ በጣም ትልቅ ተአምር ይሰራሉ። This attention that we have in the air is not the topic for you. አምናለሁ ይህ ስለ መቀባት አለመቀባት እያወራሁ አይደለሁም። They're special. They're important. እያወራ ያለሁት ስለ ሴቶችና በቤተ ክርስቲያን ውስጥ ስላላቸው ቦታ ነው። የሚገባቸው ትኩረት በአመራርም ሊሰሩ ስለሚገባቸው ሰው እያወራው ነኝ። አመሰግናለሁ። Sorry, Situmorang from AWR and Communication Department from West Indonesia Union Mission. My question is, since you are ከኢንዶኔዥያ ነው የመጣሁት። ጥያቄ you consider to አንተ ፕሬዝዳንት እንደመሆንህ artificial intelligence era, will you consider to elect your አሁን አርቲፊሻል ኢንተለጀንስ አካባቢ ላይ ነው ያለ ነው። generation because somehow, according to the opinion of the old generation, lack of knowledge about technologies in this time. So we consider በዙሪያ ያሉ አመራሮችን ምን ያህል በወጣቶች መክበብ ትፈልጋለህ? እንግዲህ ዘመናችን በጣም ረቆ ሄዷል። ሽማግሌዎቹ ደግሞ ይህንን ለመረዳት ይገደባሉና እንዴት ነው ለወጣቶች ትኩረት የመስጠት እቅድህ? only few diseases. But why I asking that? Because South Pacific Division is the third country in the world. ለምሳሌ ከኛ ዲቪዥን እዚህ የመጡ በጣም ጥቂት ወጣቶች ናቸው። Dominating the population there. What will you do? ምክንያቱም የኛ አካባቢ በሙስሊሞች በቡዲዝም በተለያየ ሃይማኖት የበልጥ እየተሸፈነ ነውና የኛን አካባቢ በተለየ መልኩ በቤተ ክርስቲያን ተልእኮ ለመድረስ ያለ እቅድ ምንድነው? For all these questions, I didn't have time to think about all of them, and you are stimulating me to think አመሰግናለሁ። ለነዚህ ብዙ ጥያቄዎች አመሰግናለሁ። between the new generations and the experienced people. I do not አምናለሁ ጥሩ አመራር ማለት በቀድሞቹና በአዲሶቹ የተመጣጠነ people, and I do not work only with የድሮዎቹን መርሳት አንፈልግም፣ understanding that they have the experience. ወይም ደግሞ ወጣቶችን ረስቼ ከድሮዎቹ ጋር ብቻ መስራት አለብኝ ብዬም አላምንም። It's natural. You need to understand ለሁለቱም እኩል መቅረብ አለብኝ ብዬ አምናለሁ። ሁለቱንም መረዳት ያስፈልጋል። more experience is working because they are coming from እንደሚገመተው እንደሚጠበቀው የጀነራል ኮንፈረንስ we can call people በጣም እድሜያቸው ከፍ ያለ ሊሆን ይችላል። formal way. I'd like to mix. ምክንያቱም ብዙ ጊዜ ሰዎች ወደ ጀነራል ኮንፈረንስ ሲመጡ ከአጥቢያ ቤተ ክርስቲያን አንስቶ ወደ ተለያየ ደረጃ እያደጉ ነው የሚመጡት።
both of them together, we can get the ቀና ያሉ ሰዎችን ልምዳቸው ለምክራቸው በጣም ያስፈልጉናል። ወጣቶች ደግሞ ለጉልበታቸው ለራእያቸው እጅግ በጣም ያስፈልጉናል። ይሄ ቀላል መልስ አይደለም። I would like to resolve, I couldn't, no, let me try to find the best way. I could resolve the problem from Secretariat. There, we are in charge of advanced mission, and we are dealing with the best ways. This is a constant searching for us. What can we do? What's the best strategy? እንደ ቤተክርስቲያን ጸሐፊ በጣም ብዙ ጥያቄዎች ነበሩን። እንዴት ነው ለተልእኮ መስራት የምንችለው? ጥበብ እንዴት ያስፈልገናል? ኃይል ያስፈልገናል? እንዴት በሮች መከፈት አለባቸው? የሚል በዓለማችን ሁሉም ዙሪያዎች በጣም ትልቅ ጥያቄያችን ነበር። አሁን ግን ትልቁ ትኩረቴ ሰዎችን ለነዚያ አገራት ማዘጋጀት ነው። አንዳንዶቹ አገራት ለወንጌል ዝግ ናቸው። እግዚአብሔር ግን በርን መክፈት ይችላል። ነገር ግን ትልቁ ጥያቄ እግዚአብሔር በርን ቢከፍት ወደ እነዛ አገራት ማን ነው የምንልከው? ልመናዬ በዓለም ዙሪያ ያሉ ክርስቲያኖች አድቬንቲስቶች እግዚአብሔር ቢፈቅድ በር ቢከፈት ወደዚያ ለመሄድ ራሳቸውን ማዘጋጀት አለባቸው። ሚስዮናዊነት ውስጣችን ሊሆን ያስፈልጋል። ከአካባቢው ባህል ጋር እንዴት መስራት እንዳለባቸው፣ ለነዚያ ሰዎች እንዴት ማገልገል እንዳለባቸው ሊዘጋጁ ይገባል። ከኢንተር አሜሪካን ዲቪዥን የመጣሁት አንተ አሁን የፓስተሮች ፓስተር ነህ። የዓለም አቀፍ ቤተክርስቲያንን እየመራህ ነው። ነገር ግን ደግሞ አንተ ቤተክርስቲያን ፓስተር ነህ። እንዴት ነው የቤተሰብ ኃላፊነትንና የቤተክርስቲያን ኃላፊነትን ማጣጣም የምታስበው? እንደ ቤተክርስቲያን አመራር በጣም ቀላል አይደለም። ባለቤቴ ለቤተክርስቲያን ተልእኮ የተሰጠች ናት። በጣም ነው የምትደግፈኝ። አንዳንዴ እኔ መስራት ያለብኝን ስራ እኔ እሰራለሁ፣ ሂድ ትለኛለች። አሁን ግን በጣም ሚዛኑን መጠበቅ እንዳለብኝ አስባለሁ። ከቤተሰቤ ጋር ጊዜ መውሰድ እፈልጋለሁ። ጉዞም ሲኖረኝ የተለያየ ቦታ ሲሆን ሩቅም ብሆን ከቤተሰቤ ጋር ቅርብ መሆን እፈልጋለሁ። ብዙ ጊዜ ደውላለሁ፣ ሜሴጅ አደርጋለሁ። ቤት ባለው ጊዜ ደግሞ ቤት አጸዳለሁ፣ ምግብ አበስላለሁ፣ ቤቱን አስተካክላለሁ። ምክንያቱም ይሄ የኔ ስራ ነው፣ ልክ እንደማንም። ምናልባት የሆነ ቀን ቤቴ ብትጎበኙ ግድግዳውን ስቀባ ልታዩኝ ትችላላችሁ፣ ወይ ቧንቧ ስጠግን። ከቤተሰቤ ጋር ያለኝን ጊዜ በጣም ትክክል ማድረግ እፈልጋለሁ። ነገር ግን ቅድሚያ የምሰጠው ቤተክርስቲያን ለሰጠችኝ ተልእኮ ነው። ከባለቤቴ ጋር በፊት ስንተዋወቅ እንዲህ ነበር ያልኳት፣ አሁን ጓደኛ እያደረግሽ ያለሽው ዝም ብሎ ተራ ሰው አይደለም፣ የወደፊት ፓስተርን ነው፣ ቀላል አይደለም ብያት ነበር። እሷም ደግሞ አውቃለሁ ብላኝ ነበር። ስለዚህ ከባለቤቴ ጋር ለእግዚአብሔር ስራ ቅድሚያ እንሰጣለን። እኔ ለእሷ የምችለውን ሁሉ አደርጋለሁ። ግን ደግሞ ቤተሰቤ እኔን በጣም እንደሚደግፉኝ አምናለሁ። ወንድ ልጄም ራሱ ቄስ ነው። ደግሞም አምናለሁ ባለቤቴ ናት ይህንን ተጽዕኖ እሱ ላይ የፈጠረችው። ምክንያቱም ባለቤቴ ስለ ቤተ ክርስቲያን ሁሌም ጥሩ ነገር ነው የምታወራው። አባትህ ጉዞ ይሄዳል ምክንያቱም የእግዚአብሔርን ስራ ይሰራል ትለዋለች። እግዚአብሔርን ስራ እየሰራ ነው፣ እግዚአብሔርን ተልእኮ እየፈጸመ ነው ትላለች። በልጄ ውስጥ የእግዚአብሔርን ስራ ፍቅር የተከለችው ባለቤቴ ናት። እንዲሁም ደግሞ የቤተ ክርስቲያንን ፍቅር ደግሞ እሱን ፓስተር ማድረግ ከቻለች ባለቤቴ በእርግጠኝነት
የእግዚአብሔርን ሥራ ለመስራት አሁንም ብርቱ ናት። ያ ማለት እኔ ፍጹም ነኝ ማለት አይደለም። ብዙ ስህተቶች፣ ብዙ ችግሮች አሉብኝ። ነገር ግን እግዚአብሔር በረዳኝ መጠን ሚዛን ለመጠበቅ እሞክራለሁ። ለቤተ ክርስቲያንም፣ ለጌታም፣ ለአመራሩም ጥሩ፣ ለቤተሰቤም ጥሩ ሰው ለመሆን Do I need to repeat it and mention it? No, I think it's okay. I think we're all right. ባለፈውም እንደዚህ ስታደርግ አይቻለሁ። በጣም ደስ ይላል እያለ ነው እየቀባ ቧንቧ እየጠገነ I see in Brazil, so I will speak Portuguese. Parabéns, pastor. ፖርቹጋልኛ እናገራለሁ ይፈቀድልኝ። Nosso presidente global. Fico muito feliz. Eu morava 7 anos no Brasil. Não falo muito bem português. Então, minha pergunta é simples. Primeiro, você foi à China alguma vez? Like you translate? Yes, I'll translate. Ask all of the questions at once, and then we'll answer it all at once. Só 2 perguntas. I lived in Brazil. ሁሉንም ጥያቄዎችን አቅርቢና እንመልሳለን። And congratulations, Pastor. በብራዚል 7 ዓመት ነው ያለው እያለች ነው ፓስተር ኮለር። አመሰግናለሁ። ጥያቄዎች አሉኝ። You can raise the 2 questions first. Você pode perguntar as 2 perguntas primeiro. A China está com um grande desafio para evangelizar, seja visualmente ou na comunicação da China continental. So, você poderia falar algo para encorajar os líderes chineses e os membros chineses? Have you been to China, and do you understand how difficult it is in mainland China to share the gospel? And what are your thoughts? ቻይና ሄደህ ታውቃለህ ፓስተር ኮለር? እዛስ ወንጌልን ለመስራት ምን ያህል ከባድ እንደሆነ ታውቃለህ? Thank you for your kind words. Em segundo lugar, eu visitei a በመጀመሪያ ስለ ጥሩ ቃላትሽ አመሰግናለሁ። também. I've been to mainland China twice and Hong Kong twice. E eu acredito que no caso da China, ዋናው የቻይና ምድርና ኮንግ ኮንግ ሁለት ጊዜ ይጃለሁ። nós temos And I believe that in the case of China today, with all the limitations that we have, a tecnologia ainda um dos melhores meios para alcançar ነገር ግን በቻይና ዛሬ ምንም አይነት ገደቦች ቢኖሩም እንኳን reach the people of that country. I'm talking about the China ቴክኖሎጂ የቻይናን ሕዝብ ለመድረስ በጣም የተሻለው መንገድ እንደሆነ አምናለሁ። Sobre o campo da China, que é o nome que chamamos. በፖርቹጋልኛ አወራ። grande ferramenta para nós. So I believe technology is a great tool for us. Neste momento nós temos muitas limitações ቴክኖሎጂ ትልቅ አቅማችን ነው። trabalhando na China. In this moment, we have lots of limitations of having any missionary going to China. Nós temos inúmeras limitações para circular አሁን ላይ ወደ ቻይና ማንኛውንም ሚስዮናዊ ለመላክ በጣም ችግር አለብን። distributing printed literature. Por isso eu creio que a tecnologia tanto የታተሙ የጽሁፍ ነገሮችን ለማሰራጨት በቻይና ውስጥ በጣም አስቸጋሪ ነው። አሁን ከባድ ነው። o nosso trabalho forte no Brasil. So technology is crucial both for reaching and training our church here. ህዝቡን ለመድረስም ሆነ እዛ ያለችዋን ቤተክርስቲያናችንን ለማሰልጠን ቴክኖሎጂ በአሁኑ ሰዓት በጣም ጠቃሚያችን ስልት ነው። I'm with Zalota Magazine from Brazil. Congratulations. Obrigado. Pastor Fuller, you were the youngest pastor to be elected the president of the South America division. And you ፓስተር ኮል በደቡብ አሜሪካ ዲቪዥን ፕሬዝዳንት ሆነ ስትመረጥ በጣም ትንሸኛው ፓስተር ነበርክ በእድሜ። But despite your ለወጣቶች ይህ በጣም ትልቅ ዜና ነበር። South America division under your presidency has seen a negative growth of 26.3% among 17 and 30 years young adults. In fact, this is a ነገር ግን አንተ ፕሬዝዳንት ሆነህም የደቡብ አሜሪካ ዲቪዥን ወጣቶች በጣም ከቤተ ክርስቲያን የቀነሱበት ጊዜ ነበር። የመጀመሪያ ጥያቄ ያ የተከሰተው በዚያ ዘመን ለምን ይመስልሃል? ሁለተኛው ጥያቄ ደግሞ ወደፊት እንዴት ወጣቶችን መድረስ ታስባለህ? I was really the youngest. አንድ ነገር ልጥቀስ። Elected, I think that in the history of the church I was 38.
I was elected division president. በ38 ዓመቴ ነው በዲቪዥን ፕሬዝዳንትነት ስመረጥ። ያ ግን ምን ያህል ከባድ እንደሆነ ታስታውሳላችሁ። በዛ ጊዜ ወጣቶች መሪ ነበርኩ። እንደ ወጣት ከወጣቶች ጋር በጣም ለመቅረብ ሞክረናል። የምንችለውን አድርገናል። ማንም በመሪነት ፍጹም የለም፣ ግን የምችለውን አድርጌያለሁ። እስኪ ቤተክርስቲያንን አሃዞች እንጥቀስ። ወደ አሜሪካ፣ ወደ አውሮፓ፣ ወደ የትም ሲኬድ ተመሳሳይ ነገር አለ። የምንችለውን ሁሉ አድርገናል። ብዙ ጥረናል። የመጀመሪያው ወጣቶች ጋር በዩኒቨርሲቲ አካባቢ ላሉ፣ ቀጥሎም ደግሞ በአስራዎቹ ዓመት ካሉት ጋር የምንችለውን አድርገናል። ከፓስፋይንደሮች ጋር ብዙ ሰርተናል። ከህፃናት ጋር ብዙ ሰርተናል። አሁን ላይ እግዚአብሔር ይመስገን በዓለም ደረጃ ጠንካራ ፓስፋይንደሮች አሉን። ለዚያ ነው ከህፃናት ጋር መጀመሪያ ላይ መስራት ያለብን። ምናልባት ግን የሆነ ችግር አለ ከሆነ እዛ ዲቪዥን ላይ ቤተክርስቲያን ሆን ብላ ያደረገችው አይደለም። ነገር ግን በጣም በትህትና ማለት የምፈልገው ለሁሉም በራችን ክፍት ይሁን፣ መጽሐፍ ቅዱስ ላይ ሳንደራደር። በአመራር ጊዜ ወጣቶች ላይ በጣም መስራት እፈልጋለሁ። ልክ በደቡብ አሜሪካ እያለን እንደሰራን PCM ፐብሊክ ካምፓስ ሚኒስትሪ ወጣቶች ላይ መስራት፣ በተለየ መልኩ ደግሞ በህፃናትና በአስራዎቹ እድሜ ላይ ባሉት ላይ መስራት ይኖርብናል። ብዙ ጥያቄዎች አላቸው። የአመራር አካል መሆን ይፈልጋሉ። ከነሱ ጋር አብረን መስራት አለብን። በተለየ መልኩ ግን አዲስ በሚመጡት ላይ በጣም መስራት መቻል አለብን። አሁን ተስፋ አደርጋለሁ የተሻለ ለመስራት ዝግጁ ነኝ። ወጣቶችን ልንሰማ፣ አዲሱን ትውልድ ልናዳምጥ ያስፈልጋል። አመሰግናለሁ። ከፊሊፒንስ ነው የመጣሁት። So as part of both media and children's ministries department, may I ask 2 questions? Thank you. First would be in this ሁለት ጥያቄዎች ይኖሩኛል እንደ ሚዲያ ዲፓርትመንት። Our media ministries across the world to effectively share the gospel. And the second question would be how do you ሚዲያ አገልግሎቶችን እንዴት በአቅም ልትገነባ ታስባለህ? እንዲሁም ደግሞ ህፃናት ላይ ምን መሰራት አለበት ትላለህ? የሚዲያ አገልግሎትን በተመለከተ በጣም ስልታዊ መሆን ያለብኝ ይመስለኛል። ምናልባት በጣም ብዙ ነገሮችን አንድ ላይ እያስኬድን ያለን ይመስለኛል። የበልጥ በዋና ዋናዎቹ ላይ ማተኮር ያለብን ይመስለኛል። The front line of the church, the divisions and unions in local fields, in local church should be the same. ከጀነራል ኮንፈረንስ ዲቪዥኖችን ትልልቆቹ ላይ መስራት እንችላለን። መርጠን የተወሰኑት ላይ በጣም ልዩነት በሚያመጣ መንገድ መስራት መቻል አለብን ብዬ አምናለሁ። የህፃናት አገልግሎትን በተመለከተ በተለየ መልኩ ከነሱ መሪዎች ጋር የበለጠ ጊዜ መውሰድ እፈልጋለሁ። በዓለም ዙሪያ ስላለው የህፃናት አገልግሎት ብዙ ዕውቀት አለኝ ብዬ አላምንም። ነገሩ እንዴት ነው፣ እንዴት ልንረዳ እንችላለን በሚለው ላይ ጊዜ መውሰድ አለብን ብዬ አስባለሁ። ብዙ ትውልዶች አሉን በቤተ ክርስቲያን። ስለ ህፃናት አገልግሎት እናወራለን። ትምህርት እዛ ላይ ይሰራል። ፓስፋይንደር በዛ እድሜ ላይ ይሰራል። አድቬንቸረሮች እዛ ላይ ይሰራሉ። እነዚህ ሁሉ መቀናጀት አለባቸው። አንድ ላይ ወደፊት ለመጓዝ ምንድነው የተሻለው
መንገድ በሚለው ላይ በደንብ መስዋዕት እንዳለብን አስባለሁ። አመሰግናለሁ። Talk for a second here and let you drink. I'm Alexander Carpenter from Spectrum, and my question has to do with freedom and ideas in Adventism. በአድቬንቲስት ቤተክርስቲያን የሐሳብ ነጻነትን በተመለከተ እጠይቃለሁ። በኮሌጅ እና በዩኒቨርሲቲዎቻችን ውስጥ ስላሉ የትምህርት አካዳሚክ ነጻነት ምን ትላለህ? ለምሳሌ የሚዲያ ተጽዕኖ በተጠያቂነት ላይ በግልጽነት ላይ ከኤለን ጆይት ሌላ የምትወዳቸው ጸሐፊያን እነማን ናቸው? አመሰግናለሁ። ብዙ ጥያቄዎች ጠይቀሃል። አመሰግናለሁ። አካዳሚክ ነጻነትን በተመለከተ ጠይቀሃል። አምናለሁ ያ በዩኒቨርሲቲዎች ውስጥ መሰረታዊ የሆነ መብት ነው። በዛ ላይ ምንም አይነት ድርድር የለንም። እነዚያ ምርምር ማድረግ አለባቸው። ነገር ግን አንዴ ቤተክርስቲያን እነዚህ ተቋማት የቤተክርስቲያን አካል ከሆኑ ቤተክርስቲያንን ሊደግፉ ይገባል። ሁላቸውም ወደ የፈለጉበት አቅጣጫ እንዲሄዱ ሳይሆን አንድ ሰራዊት በአንድ አቅጣጫ እንደሚሄደው ብቻ አይደለም። ነገር ግን በተለያየ አቅጣጫ እየሄድን ሁሉንም የአካዳሚክ ነጻነት ሁሉንም ምርምሮቻችንን የቤተ ክርስቲያናችንን ቅድሚያ የሚሰጡ ጉዳዮች ለመደገፍ እንጠቀም። አለበለዚያ ሺህ ጥያቄዎች አንስተን የቤተ ክርስቲያናችንን ማንነት ልንረሳ እንደርሳለን። መነጋገር አለብን። ብዙ አይነት ነገሮች አሉ። እናንተ ሁሉ ለምሳሌ የተለያየ ስም ያላችሁ አገልግሎቶች ናችሁ። የቤተ ክርስቲያናችን አካል ናችሁ። እንወያይ፣ አብረን እንስራ። ስለ ተጠያቂነት፣ ስለ ግልጽነት አውርታችኋል። ይህንን ሁሉ ተጠቅመን ግን ቤተ ክርስቲያናችን በተልእኮ ወደፊት እንድትጓዝ እንደግፍ። ነገር ግን እግዚአብሔር የሰጠን ብቸኛው አንድ ትልቅ ስራ የእሱን ተልእኮ ወደፊት እንድናስኬድ ነው። ነገር ግን እኔ ቅድሚያዎቼን አስቀምጫለሁ፣ በእነዚያ ላይ አተኩራለሁ። እኔ የኔን ስሜት በአካዳሚክ ፍሪደም ላይ ወይም በትምህርት ነጻነት ላይ አልጫንም፣ ማድረግም አልችልም። ነገር ግን እንዴት አብረን እንድንሰራ እንደምንችል የተሻለውን መንገድ አብረን እንፈልጋለን። ከመጽሐፍ ቅዱስና ኤለን ጂ ዋይት ሌላ የምትወዳቸው subject, when I came to the general conference, I was recommended to change that, and I started everything again. I'm living from zero now, just finished my outline, and I need to write all the dissertation. And all my time I used to read about disciple making. That was the topic of my dissertation while I was in South American Region. How can we balance the growth of the church in quality and quantity? That was my concern. ትልቁ ትኩረቴ የቤተ ክርስቲያንን እድገት በጥራትና በቁጥር እንዴት እናመጣጥን በሚለው ላይ ነው። 2 ዓመት በጣም በዚህ ላይ እያነበብኩ የዶክተሬት ቴሲሴን ስሰራ ተጠቅሜያለሁ። አሁን ርዕስ ቀይሬያለሁ። አሁን ግን የዶክተሬት ቴሲሴ ሚሽን ላይ ተልእኮ ላይ ያተኮረ ነው። በዓለም አቀፍ ተልእኳችን ላይ የተለያዩ ጸሐፊዎች ምን አሉ የሚለው ትልቁ ትኩረቴ ነው። እኔ ሙዚቀኛ አይደለሁም፣ ግን ሙዚቃ በጣም ጠቃሚ እንደሆነ አውቃለሁ። ሙዚቃን በተመለከተ ያለህን አቋም ግን መጠየቅ እፈልጋለሁ።
dance and music to bring some contemporary songs? Well, the next step አንዳንድ ዘመናዊ ሙዚቃዎችን በተመለከተ ያለ አመለካከት ምንድነው? all the questions are coming very hot about music. አምናለሁ አንዳንዶች መስቀል እየሰሩ ነው አምጥተው ሊሰቅሉኝ። ሙዚቃ አንዱ በጣም ከባድ ጉዳይ ነው። በሁለቱም ጽንፍ በሁለቱም is a nice avenue where many different cars አምናለሁ move cross. You have the shoulders. አምናለሁ ሙዚቃ የተለያዩ መኪናዎች አንድ ላይ መንቀሳቀስ የሚችሉበት ጎዳና ነው። But avoid the cliff. በዚያ ጎዳና ላይ እየተጓዛችሁ ትከሻ ለትከሻ በሰላም መሄድ ይቻላል። Very conservative. አትጨቃጨቁ። አንዱ በጣም አክባሪ ነው፣ አንዱ ደግሞ በጣም ተራማጅ ነው። እስኪ ወደ ማዕከል ቀረብ እንበል። መሃሉ በጣም በቂ ቦታ አለው። ችግር የለም፣ አብረን መጓዝ እንችላለን። ለሙዚቃ ያለኝ አቋም ያ ነው። Let us see what will happen. Thank you. የሚቀየር ነገር አለ በሙዚቃ በመጪው ሰንበት። እስኪ አብረን እናያለና You've already asked this time. If you've already asked a question to Pastor Curler, you can leave the line. Let's have one question. እስኪ እስካሁን ፓስተር ኮለርን ያልጠየቀ የሚዲያ ሰው ካለ እንዲጠይቅ እንፍቀድ። We're not going to make it in time, but let's try and be as fast as possible. 2 ደቂቃ አለን ለመጨረስ። ፓስተር ኮለር ስለመጣ እናመሰግናለን። In April of 2020, at the beginning of the pandemic, while we were the president of the South American Division, he posted on Twitter, which is now X, but the post is still there, it's still available. And basically, you're calling upon people to pray for a miracle vaccine. And it says, we need a miracle, shall we pray together for the discovery of vaccine? Man study, but God gives intelligence. Pray for the vaccine discovery, united in prayer from 7 a.m. to 7 p.m. Now that this አንተ የኮቪድ ወረርሽኝ ሲመጣ የደቡብ አሜሪካ ዲቪዥን ፕሬዝዳንት ነበርክ። ያኔ የለጠፍከው አንድ የማህበራዊ ሚዲያ ልጥፋ አለ። ለክትባት ጥሩ ክትባት እንድናገኝ እንጸልይ ብለሃል። አሁን ስለ ክትባት መጸለይ አለብን። And expect that I will respond in 2 minutes. አንተ ይህን ጥያቄ ለማዘጋጀት 5 ዓመት ወስዳል። እኔ በ2 ደቂቃ ልመልስ። I don't remember. I don't have anyone taking care of my social media. I'm the one doing that. I posted that because ሌላ ማንም የኔን ማህበራዊ ሚዲያ ሚነካ የለም። እኔ ነኝ የመለጠፈው። we were facing ያንን የለጠፍኩበት ምክንያት people dying every እንደ day ዓለም around እንደ us. ደቡብ አሜሪካ በየቀኑ ሰዎች ይሞቱብን ነበር። God can perform miracles and የሆነ ነገር መፍትሄ ጠይቅ send ነበር። something, a medicine, a vaccine, or something that can እግዚአብሔር ክትባት ይሁን መድኃኒት ይሁን የሆነ ነገር እንዲልክልን መጸለያችንን ለመጸለይ መጠየቄን አስታውሳለሁ። ልክ ነኝ። I know that we have a lot of polemics. አዎ አንዳንድ ቦታዎች ክትባቶች ረድተውናል። Accept vaccines may go አዎ ክትባትን በተመለከተ ብዙ የተለያየ ነገር እንዳለ ንግግር እንዳለ አውቃለሁ። እሱን ተውት። ጠቃሚ ክትባት ካለ እንውሰድ። who doesn't accept vaccination. ክትባት አልፈልግም የሚል ካለ እግዚአብሔር ይባርከው ይቀጥል። Time in polemics regarding to that. I believe that we should trust in the Lord. ነገር ግን ዘመናችንን ሁሉ ስለ አንድ አጨቃጫቂ ነገር እየተጨቃጨቅን ልናሳልፍ አያስፈልግም። እግዚአብሔር ግን በችግሮቻችን በክትባት ይሁን በመድኃኒት ይሁን በሆነ ተአምር ሊመልስ ይችላል። ለተአምር ግን መጸለይን አስታውሳለሁ። ማንኛውንም ነገር መጽሐፍ ቅዱስ ማይቃወም ከሆነ እንሞክራለን። You spoke earlier about how the diversity of the church is important to you, and I imagine you value the diversity of the Adventist. የቤተ ክርስቲያን ብዙነት በጣም አስፈላጊ እንደሆነ ስትናገር ነበር።
like our universities and schools to be more Adventist? And do you think it is important to use our schools as an evangelistic opportunity to non-Adventist students and families? Well, when I mentioned that we need to have ትምህርት ተቋሞቻችን አድቬንቲስት መሆን አለባቸው፣ ወደ አድቬንቲስት አቋም መምጣት መቻል አለባቸው ብለሃል። ለሌሎችስ እንዴት ክፍት መሆን እንዳለባቸው ተናገር። አዎ ቅድም ያንን ብያለሁ። ብዙህነት ማለት ፉክክር አይደለም። ብዙህነት ማለት በጣም ብዙ ሰዎች አሉ ማለት ነው። ነገር ግን ለመጽሐፍ ቅዱስ ታማኝ መሆን እንችላለን። የተለያዩ አካላት መወከል አለባቸው። በቤተ ክርስቲያናችን ሕይወት ውስጥ የሚሆነው በዩኒቨርሲቲዎቻችን ሕይወት ውስጥ መሆን መቻል አለበት። የተለያዩ ብሔሮች፣ የተለያዩ ቋንቋዎች፣ ባህሎች በቤተ ክርስቲያናችን እንዳሉ ሁሉ በዩኒቨርሲቲዎቻችን መኖር አለባቸው። አንዳንድ ሰዎች በሆነ አካል ላይ፣ በሆነ ባህል፣ በሆነ ቋንቋ ላይ ያተኩራሉ። ኖ እኔ ያንን አልስማማም። እውነት ለመናገር ሁሉም ብዙህነትን እየተቀበልን ግን ደግሞ ለመጽሐፍ ቅዱስ ታማኝ መሆን እንችላለን። ዩኒቨርሲቲዎቻችን ለሌሎች መድረስ ማዕከል የሚሆኑ ከሆነ በጣም ይሄ አስፈላጊው ነገር ነው። አሁን ላይ አንተ ስለ ነፃነት ስታወራ ነበር። ነገር ግን በጣም በርካታ ሰዎች አሜሪካ ውስጥ አሁን በስጋት አሉ። በተለይም ደግሞ ስደተኞች፣ እነሱን በተመለከተ ምን አቋም አለ? ይሄ በጣም ወሳኝ የሆነ እና በጣም ስስ የሆነ ብልት ነው። አዎ የምንኖርበትን አገር ሕግ ማክበር አለብን። ነገር ግን ደግሞ ወንድሞቻችንና እህቶቻችን ልንታደጋቸው ይገባል። ነገር ግን ይሄ በአደባባይ የምናወራው አይደለም። ጀነራል ኮንፈረንስ እንዲህ አለ የሚለው አይደለም። ዋናው ነገር ህይወታቸውን መንካት መቻል አለብን። እነዚህ ሰዎች ምግብ ያስፈልጋቸዋል፣ መጠለያ ያስፈልጋቸዋል። ስለዚህ በዋናነት አጥቢያ ቤተክርስቲያን ሊያገዛቸው ያስፈልጋል። ይሄ ግን የአሜሪካ ብቻ ሳይሆን በመላው ዓለም ያለ ጉዳይ ነው። መስመሩ አልቋል። ፓስተር ኮውለር ጊዜህን ስለሰጠህን በጣም እናመሰግናለን። ይህ መጀመሪያው የሚዲያ ተኩስ ነው፣ ተቀብለሃል። ሁላችሁንም ግን አንዴ ላመስግን። አውቃለሁ እናንተ የቤተ ክርስቲያንን የተለያዩ አተያዮች ትወክላላችሁ። አንዳንዶች በጣም የተለያዩ አይነት አመለካከቶች አላችሁ። ነገር ግን በጥያቄዎቻችሁ በጣም አክባሪ ናችሁ። አመሰግናችኋለሁ። እንዲህ አይነት መከባበር ካለ ውይይታችን ሁሌም ግልጽ ነው የሚሆነው። እንደዛ ከሆነ ወደፊት አብረን መጓዝ እንችላለን። ጥያቄዎቻችሁን ስላቀረባችሁበት መንገድ በተለየ መልኩ አመሰግናለሁ። ዛሬ እንጸልይና እንቋጫለን። እንጸልይ። Very familiar to the church, others are very polemic, and some of them we don't know exactly how to respond and how to deal with them. But we are here before you, not only in a press conference. We are here as your church, discussing issues that are important for the church and looking for the best ways to move forward in an integrated way, united and focused on your word and in the mission of this church. Please, dear Lord, be with us, guide us. All the
journalists and others who are here. They will prepare articles, stories, posts, and many other things. Help them to do always everything thinking the best for your church and for the advancement of the church, and to prepare a good number of people to see Jesus coming in the clouds of heaven. I would like to place all our lives, each of us, into your hands. Be with us, guide us, and use all our gifts always to your honor and your glory. We pray and we thank you because we trust you in Jesus' name. Amen. Thank you. Thank you, everyone. On Sunday, we'll be back with another press እግዚአብሔር conference, ይባርካችሁ። at least with the next report from the nominating committee. Maybe a treasure. እሁድ ዕለት ሌላ የጋዜጣዊ መግለጫ መድረክ ይኖረናል። Watching from home, please join አመሰግናለሁ። the program again this evening. It starts in about an hour, just under, and we will see you. ዛሬ ማታ የምትችሉ ከያላችሁበት ፕሮግራሙን በቀጥታ ተሳተፉ። እሁድ እንገናኝ። ተባረኩ።